እውነተኞችን ከአስመሳዮች መለየት ከፈለጋችሁ እኔ እነግራችኋለሁ። ሚስጥር ነው። ሹክ ልላችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ዛሬ እንግዲህ እውነተኞችን ከአስመሳዮች መለየት ከፈለጋችሁ ይላል ርዕሴ። ምናልባት በዙሪያችሁ ከሚገኙ ሰዎች መካከል እውነተኞችንና አስመሳዮችን ለመለየት ከፈለጋችሁ እናንተ ሁለት ነገር ማድረግ ይጠበቅባችኋል። እሱ ምንድን ነው? አንደኛ እውነተኛ ማንነታችሁን መኖር፣ ሁለተኛ ትክክለኛ ህይወት አላማችሁን መከተል። እውነተኛ ማንነታችሁን መኖር ማለት አስመሳይ ማንነት አስመሳይ ሰዎችን ይስባል። እውነተኛ ማንነት እውነተኛ ሰዎችን ይስባል። ይህ የማይለወጥ ማህበራዊ ህግ ነው። እውነተኛ ሆናችሁ ስትኖሩ፣ እውነትን ስትናገሩ፣ እውነታን ስትጋፈጡ፣ እውነተኞችና እውነት ወዳጆች ብቻ ወደ እናንተ ይሳባሉ። ሌሎች ግን ስለማይመቻቸው ይርቃሉ። ትክክለኛ የህይወት አላማችሁን መከተል የሚለው ደግሞ ያያችሁትን የሰማችሁትንና ለጊዜው ይባላል ብላችሁ የምታስቡትን ነገሮች የምትከታተሉ አይነት ሰዎች ከሆናችሁ ይህ የተዛባ ሂደት፣ የተዛባ ባህሪና አመለካከት ያላቸውን አይነት ሰዎች ወደ እናንተ ይስባል። ሲጨመቅ በዙሪያችን የሚመጡትንና የሚቆዩትን ሰዎች የሚወስኑ ሁለት ዋና ዋና ነገሮችን ማንነታችንን እና አላማችን ናቸው። እነዚህ ሁለት ነገሮች መስመር ሲይዙ የወዳጆቻችን ነገርም ከዚያው ጋር ይስተካከላል። የህይወት ዘይቤያችሁ ወደ እናንተ የሚመጡትንና የሚቆዩትን ሰዎች የመወሰን ጉልበት አለው። የህይወት ጸጸቶች፣ ያንተ ያልሆነውን ሸክም መሸከም። የህይወት ጸጸቶች፣ የሌላውን ሰው ሸክም ከመሸከም ራስህን ነፃ ብታወጣ አቅም ህይወት የምታቀብልህ የራስህን ሸክም ለመሸከም በቂ እንደሆነ እርግጠኛ ሆኜ ልነግርህ እደፍራለሁ። ሰዎች በአንተ ላይ የሚያስቡት ሀሳብና አንተን አስመልክቶ እጃቸው እንደገባው መረጃ አይነት በአንተ ላይ ያላቸው አመለካከታቸው የሚለዋወጥ ከሆነ ይህንን የእነሱን ሁኔታ መሸከም ግዴታ የለብህም። በሌላ አነጋገር ሰዎች በአንተ ላይና ስለ አንተ የሚያስቡትን ሀሳብ እያወጣህና እያወረድክ መጨነቅ የአንተ ያልሆነውን ሸክም ይጭንብሃል። ይህ ሁኔታ አንተ በተሸከምከው የራስህ በሆነው ሸክም ላይ የሌሎችን ሰዎች ሸክም ደርቦ እንደመሸከም ነው። ሰዎች የሚያስቡት ሀሳብም ሆነ ለሚያደርጉት ተግባራዊ ስራቸው ኃላፊነት መውሰድ አለባቸው። አንተ እነሱ የሚፈልጉትን ሀሳብ ትርጉም በመገምገም ሆነ በተግባራቸው በመከታተል የመሸከም ግዴታ የለብህም። 4 ነጥብ። ጓደኞችህ በቀረብካቸው መጠን የሚደርሱበት ጉዳት እንዳለ በመፍራት የምትጨናንቅ ከሆነ የሰዎቹን ሸክም እንደተሸከምክ ጠቋሚ ነው። እነርሱ ለሚያስቡት ሀሳብ እነሱ ይጨነቁ። አንተ ከወዳጆች ጋር ያለህ ግንኙነት ነፃ ስለሆነና በሰዎች አመለካከት ምክንያት ምንም አይነት አሉንታዊ ተጽዕኖ በአንተ ላይ ሊያድር የማይገባው ተጨነቅ። እንደ እውነቱ ከሆነ ምናልባት አብዛኛዎቹ ጓደኞችህ ወይም ወዳጆችህ ባወቁህ መጠን የበለጠ የሚቀርቡህ የሚጠነቀቁልህና የሚወዱህ ሆነው ታገኛቸዋለህ። እንግዲህ እነዚህን ሀሳቦች ማስተናገድ ከወዳጆች ጋር ነፃ የሆነ ግንኙነት እንዲኖርህና ልታገኝ የሚገባውን
ማህበራዊ ህይወት ጣዕም እንድታገኝ የሚከተሉትን የማይለወጡ እውነታዎችን በሚገባ መገንዘብ ይኖርብሃል። የመጀመሪያው እውነታ ዛሬ ስለተቀበሉህና ስለ አንተ ያለው መረጃ በጨመረ ቁጥር የሚንቅህ ሰው ብትቀርብም ሆነ ባትቀርበው ባህሪው ቀድሞውኑ እርሱ ውስጥ እንደነበረ ግልጽ ነው። የጊዜ ጉዳይ ነው እንጂ ያንን ባህሪውን መግለጡ አይቀርም። በሌላ አገላለጽ በሚቀርበው መጠንና እያወቀህ በመጣ መጠን በአንተ ላይ ያለው አመለካከት የሚያበላሹበት ከዚያም አልፎ የሚጠላህና የሚንቅህ ወዳጅህ ቀድሞውኑ እንደዚህ አይነት አመለካከት በውስጡ ያስተናገደ ሰው ነው። ይህንን አመለካከቱን ስለ አንተ እያወቀው የመጣው ሁኔታ እንዲገለጥ ያደረገው እንጂ ይህ አመለካከቱ ቀድሞውኑ በውስጡ እንደነበር አትጠራጠር። ከላይ ሆን ብዬ በተለያዩ አባባሎች ለማብራራት የሞከርኩት ሀሳብ ሰዎች በአንተ ላይ ያላቸው አመለካከት ሲለዋወጥ ወቀሳውን አንተ ከተሸከምክ ይጠብቅሃል። ሰውን በቅርቡ መጥን። የአወኩሽ ናኩሽ ባህሪ ያለባቸው ሰዎች በአንተም ላይ ይህንኑ ባህሪያቸውን ለመግለጽ የሚያነሳሳቸው ችግርህ በሁለት ይከፈላል። አንደኛው ልታረማቸው ከሚገባ አጉል ባህሪያቶች ጋር የሚገናኝና ጉዳይ ሲሆን፣ ሌላኛው ግን ከማንነትህ ከዝንባሌህ ጋር የተያያዘው ሁኔታ ነው። ትክክለኛ ጓደኛ ማረም የሚገባህን እንድታርም እየመከረና እየደገፈ እንደውም የበለጠ ሲቀርብህ ሁኔታው በሚገባ ያልገባ ጓደኛ ግን ከላይ የተብራራውን አይነት የንቀት ዝንባሌን ያሳያል። ይህ ሁሉ ግን የአንተ ችግር ሳይሆን የሰዎቹ ችግር እንደሆነ አስረግጠህ እመን። ሁለተኛው እውነታ ባወቀህ መጠን የሚንቅህ ሰው ባህሪ የሚጠቁመን የአንተን ሁኔታ ሳይሆን የእሱን የአመለካከት አነሳነት ነው። የአንተ ሁኔታማ ሰውየው አንተን ከማወቁ በፊት ሆነ ካወቀ በኋላ ያው ነው። የተለወጠው የሰውየው ሁኔታ ነው። ቀድሞ ሲያከብረህ የነበረው ሰው አሁን ስላወቀህ ከናቀህ በመካከሉ የተከናወነው ሁኔታ እንዲቀርብህ በመፍቀድህ ምክንያት ያገኘው መረጃ ነው። ሁኔታውን በሚገባ አጢነው። እርሱ ስለ አንተ ቀደም ሲል አልነበረውም መረጃ አሁን በማግኘቱ ምክንያት አመለካከቱ ከተነካና ከተበላሸ፣ አንተ ደግሞ በተራ ከአንተ ባገኘው መረጃ መሰረት የመለወጡን መረጃ ስታገኝ የአንተም አመለካከት ከተነካና ከተበላሸ በሁለታችሁ መካከል ምንም አይነት ልዩነት የለም። ከዚህ በተቃራኒ ስላንተ ባወቀና አንተን ባወቀህ መጠን የሚቀርብህ ሊገነዘብህ የሚፈልግህና ሊደግፍህ የሚጣጣር ሰው አይተህ ታውቃለህ ብዬ አስባለሁ። ይህ ወዳጅ ወይም ጓደኛ ቀድሞ ስለ አንተ የጠለቀ መረጃ ሳይኖረውና በሚገባ ሳያውቅህ የነበረውን አመለካከት ስለ አንተ ያለው መረጃ በመጨመርም ጊዜ እንደያዘው ቆይቶ ሊሆን ይችላል። ምናልባትም ከበፊቱ የበለጠ አንተን የመንከባከብ ፍላጎቱ እየጨመረ መጥቶ ይሆናል። በእነዚህ በሁለቱ ሰዎች አመለካከት ያለውን ልዩነት ስትመለከት ሁኔታው በአንተ ላይ የተመሰረተ ሳይሆን በእነሱ ዝንባሌና ማንነት ላይ የተመሰረተ እንደሆነ ማሰብ አያዳግትም። እንግዲህ ዛሬ የመጣሁት በዚህ ነበረ። ስለተከታተላችሁ ከልብ ነው የማመሰግነው።
ያው እንግዲህ ያስተምራችኋል ብዬ አስባለሁኝ። ምክንያቱም ማለት ከሚያውቁን ሰዎች የማያውቁን ሰዎች ያከብሩናል ብዬ አስባለሁ። አወኩሽ ናኩሽ የሚባለው አባባልም ትክክል ነው። ስለዚህ ለእኔ ተመችቶኛል፣ እናንተም እንደሚመቻችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግም አትርሱ፣ ላይክ፣ ሼር፣ ኮሜንትም አትርሱ ማለት ነው። ለቻናሌም አዲስ የሆናችሁ ሰብስክራይብ አድርጉ። ቀጣይ ቪዲዮ በሌላ እስከምንገናኝ ድረስ ቻው ቻው። Bye.